DevVolts ወድ የዴቭቮልትስ አካዳሚ ቤተሰቦች ዛሬ ደግሞ በአንድ ኤአይ መተናል። በባለፈው ላይ ስለ ጋማ ስናወራ ጋማ ፍሪ ክሬዲቱ ካለቀ በኋላ ደግሞ ሌላ የፍሪ ክሬዲት የተወሰነ ፍሪ ክሬዲት የሚሰጥ ኤአይ ካለ ብላችሁ ነበረ። ልክ ከዛ የቀጠለ ኬሚ ኤአይ የሚባል አንድ ኤአይ አግኝተናል ማለት ነው። ስለዚህ እሱን ኤአይ በመጠቀም አሁንም ከጋማ ያልተናነሰ ደስ የሚል ፓወርፖይንት ማዘጋጀት ትችላላችሁ ማለት ነው። ስለዚህ ስለ ኬሚ ኤአይ ፓወርፖይንት ለማዘጋጀት የሚያገለግለን ኤአይ ነው ማለት ነው። ዛሬ ስለሱ ኤአይ የምናይ ይሆናል። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ላይክ ሼር ማድረጋችሁንም አትርሱ። ላይክ ሼር በማድረግ ሳብስክራይብ በማድረግ አበረታቱን። እንደዚህ ያሉ ኤአይ ኮንቴንቶችን ወይም ደግሞ የትኛው ኤአይ ለየትኛው ስራ የሚሉት ኮንቴንቶችን ይዘን እንቀርብላችኋለን ማለት ነው። ስለ አርቲፊሻል ኢንተለጀንስ ያሉ አዳዲስ ነገሮችንም በተመሳሳይ በዚህ መልክ እናቀርብላችኋለን ማለት ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር በመምጣት ኬሚ ኤአይ ብላችሁ ሰርች ታደርጋላችሁ ማለት ነው። ወይም ደግሞ ሊንኩን ዲስክሪፕሽን ላይ ማግኘት ትችላላችሁ። ከዛ ከዚህ ጋር ስላይድ ከምትለው ጋር በመምጣት ምን ታደርጋላችሁ ማለት ነው። ይሄንን ኢንተርፌስ ታገኛላችሁ ማለት ነው። ከዚህ ጋር ቀጥታ ምንድነው የምታደርጉት? አዘጋጀሁት ፕሮምፕት አለ ማለት ነው። ፕሮምፕታችሁን እኔ በጀሚናይ ነው ያዘጋጀሁት። እናንተ ወይ በጀሚናይ ወይ ደግሞ በቻት ጂፒቲ ብታዘጋጁት ይመረጣል ማለት ነው። ምክንያቱም ይሄ ኤአይ ፎከስ የሚያደርገው ስለ ፒፒቲ ማዘጋጀት ነው እንጂ ስለ ፕሮምፕት መጻፍ አይደለም ማለት ነው። ስለዚህ ፕሮምፕታችሁን ሌላ ቦታ ላይ አዘጋጁ ማለት ነው። በዚህ መልክ አዘጋጅቻለሁ። ስለዚህ እዚህ ጋር ከመጣን በኋላ በዚህ መልክ ቲንክ እያደረገ ነው እንግዲህ እንጠብቀዋለን። ክሬት አድርጎ እስከሚጨርስ ፋይል ክሬት እያደረገ ነው። ክሬት አድርጎ እስከሚጨርስ ሳመር ቡት ካምፕ አዘጋጅተናል። ዴቭቮልትስ ቴክኖሎጂ ፒኤልሲ የሳመር ቡት ካምፕ ተዘጋጅቶላችኋል ማለት ነው። መማር የምትፈልጉ ልጆች ኮንታክት አድርጉን ማለት ነው። በ0940192676 ላይ በመደወል ማናገር ትችላላችሁ። ወይም ደግሞ ዌብሳይታችን ላይ devvolts.com ላይ በመግባት አፕላይ ማድረግ ትችላላችሁ ማለት ነው። ፉል ስታክ ዲቨሎፕመንት፣ ኤአይ ኤንድ ማሽን ለርኒንግ፣ ሞባይል አፕ ዲቨሎፕመንት፣ ፓይተን ማስተሪ፣ ቪዲዮ ኤዲቲንግ ኤንድ ግራፊክስ ዲዛይን ኮርሶች ተዘጋጅተውላችኋል ማለት ነው። ስለዚህ ክረምትን ከኛ ጋር መቆየት የምትፈልጉ ልጆች አሁኑን አፕላይ ማድረግ ትችላላችሁ። እንግዲህ እዚህ ጋር እንደምታዩት ሰከንዱን ያሳየናል ማለት ነው። ወደ 100 የሚደርሱ ሰከንዶች ይቀሩናል ማለት ነው። መጨረሻ ላይ ፋይሉን ይሰጠናል። አፕላይ ማድረግ የምትፈልጉ devvolts.com ብላችሁ ቡት ካምፕ ላይ በመግባት እሱ እንትን ብሎ እስከሚጨርስ ብዬ ነው። ከዚህ ጋር በመምጣት የምትፈልጉትን ቡት ካምፕ ትመርጣላችሁ ማለት ነው። እዚህ ጋር መጣችሁ ለምሳሌ ፉል ስታክ መማር የሚፈልግ ሰው አፕላይ ይለዋል ማለት ነው። ዜን ሎጊን ካላደረገ ሎጊን እንዲያደርግ ይጠይቀዋል ማለት ነው። ከዚህ ጋር እንደምትመለከቱት ዳሽቦርድ የሚል ይመጣላችኋል ማለት ነው። ወደ ዳሽቦርዳችሁ መሄድ ትችላላችሁ። ማለት አፕላይ በምታደርጉበት ሰዓት አፕላይ የተደረገ ነው። እዚህ ጋር ለምሳሌ አፕላይ ብታደርጉ እዚህ ጋር ያስመርጣችኋል ማለት ነው። እናንተ የምትፈልጉትን መምረጥ ትችላላችሁ። ከዛ ኦንላይን ኢንፐርሰን ማለት ትችላላችሁ። ነገር ግን እዚህ ጋር የምትይዙልኝ ነገር የሳመር ቡት ካምፖቻችን ሁሉም ኦንላይን ነው የሚሰጡት። ስለዚህ ኦንላይን ነው የምትሞሉት ማለት ነው። ከዚህ ጋር ስማችሁን ትሞላላችሁ። እዚህ ጋር የተለያዩ ኢንፎርሜሽኖች ይጠይቃችኋል ማለት ነው። እሱም በስርዓት ከሞላችሁ በኋላ ሳሚት አፕሊኬሽን ትሉታላችሁ። ዜን እኛ ኮሚኒኬት እናደርጋችኋለን ማለት ነው። የዴቭቮልትስ ሳፖርት ቲም ኮሚኒኬት ያደርጋችኋል ማለት ነው። ምዝገባው እስከ ግንቦት 23 ድረስ ነው የሚካሄደው ማለት ነው። ስልጠና የሚጀምረው ደግሞ ሰኔ 1 እና ሰኔ 2 ነው። ስለዚህ መማር የምትፈልጉ ልጆች አናግሩን ማለት ነው። ጀነሬት እያደረገ ነው ስላይዶቻችን እስካሁን። ኮሜንት ላይ ኔክስት ስለምን ይሰራላችሁ፣ ቪዲዮ የሚሰሩ ግራፊክስ የሚሰሩ ምን ላይ የምትፈልጓቸውን ኤአይዎች እናንተ ዘርፍ ላይ ያሉ በዋናነት የምትፈልጓቸውን ጻፉልን ማለት ነው። የአብዛኛውን ድምጽ በማየት ዘንላችሁ እንመጣለን ማለት ነው።
እንደምታዩት እንግዲህ እዚህ ጋር እየጻፈ ነው። እንግዲህ ኤጀንቱ ራሱ ነው እኛን ወክሎ እየጻፈ ያለው ማለት ነው ኮንቴንቱ። እዚህ ጋር እንደምትመለከቱት አሁን ሳብስክራይብ ብናደርግ ማለት ነው አፕግሬድ ብናደርገው ምን ያደርጋል መሰላችሁ? ፍጥነቱም ይጨምራል። ኤጀንቱ የሚሰራበት ፍጥነት ይጨምራል ማለት ነው። ስለዚህ እንደዚህ አይቆይም ማለት ነው። ደስ በሚል ሁኔታ ጨርሷል። ኮንክሉዥን እየጻፈልን ነው። ያ ኮምፕሊትድ የሚል ውጤት መጥቶልናል ማለት ነው። ስለዚህ ቀጥታ እናደርጋለን ማለት ነው። እዚህ ጋር መተን ቪው እናደርገዋለን ማለት ነው። ሎድ እያደረገ ነው። ያ ከዚህ ጋር እንደምትመለከቱት እንግዲህ ጀነሬት አድርጎልናል። እዚሽ ጋር ኑና ፕላይ በሉት። አያችሁታ? ስለዚህ እንደዚህ የሚመስሉ ፓወርፖይንቶችን ማዘጋጀት ከፈለጋችሁ መጠቀም ትችላላችሁ። ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አበረታቱ እንላለን። ከዛ መጨረሻ ላይ ከዚህ ጋር የምትይዙልኝ ነገር በባለፈውም ጋማ ላይ የረሳሁት አንድ ነገር አለ ይመስለኛል። ኤክስፖርት ማድረግ ከፈለጋችሁና ለራሳችሁ መጠቀም ከፈለጋችሁ እዚህ ጋር መታችሁ ኤክስፖርት ትሉታላችሁ ማለት ነው። ስለዚህ ኤክስፖርት በምታደርጉበት ሰዓት እንደ ጉግል ስላይድ ነው ወይስ ደግሞ ፒፒቲን ይላችኋል። ስለዚህ ወደ ሎካል ከመጣችሁ ዳውንሎድ ታደርጉታላችሁ ማለት ነው። ያለምንም ኢንተርኔት መጠቀም እንድትችሉ ማለት ነው። ያለምንም ኢንተርኔት መጠቀም እንድትችሉ ይሄን ታደርጋላችሁ ማለት ነው። ከዚህ ጋር መጣችሁ ታገኙታላችሁ ማለት ነው። በዚህ መልክ ስትከፍቱት አያችሁት በፓወርፖይንታችን ይከፍትልናል ማለት ነው። እዚህ ጋር ኤዲትም ማድረግ ትችላላችሁ። ያ በዚህ መልክ ይመጣላችኋል ማለት ነው። ስለዚህ እዚህ ጋር ልክ እንደተለመደው ፕሬዘንቴሽን ሞድ ላይ ማድረግ ትችላላችሁ ወይም ደግሞ ሪዲንግ ሞድ ላይ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር መጣችሁ ልክ አያችሁት። ስለዚህ እንደዚህ ያደረግን እንትን ማለት እንችላለን ማለት ነው። ፕሬዘንት ማድረግ እንችላለን ማለት ነው። መልካም ጊዜ ይሁንላችሁ።